የእግዚአብሔር ስም የተባረከ ይሁን። ቅዱሳኖች እንዴት ናችሁ? እንዴት አመሻችሁ? እንዴት አደራችሁ? ዛሬም በአዲስ ቀን በአዲስ ምዕራፍ ተገናኝተናል። ዛሬ የማነብላችሁ ምዕራፍ 4 ነው። ከባለፈው የቀጠለ ነው። ከዛ በፊት መዝሙረ ዳዊትን ከማንበባችን በፊት ግን አንድ ቃል ወደ ውስጥ የመጣና እሱን ላንብብላችሁ። አንደኛ ቆሮንጦስ ምዕራፍ 9 ቁጥር 27 ላይ እንደዚህ ይላል። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል የእግዚአብሔር ቃል። የተባረከ ይሁን። ጳውሎስ ምንድነው ያላቸው ለቆሮንቶስ ሰዎች? ለሌሎች ከሰበኩ በኋላ ለእናንተ ከተናገርኩኝ በኋላ እኔ ደግሞ የተጣልኩ እንዳልሆን ስጋዬን እለት እለት እጎስመዋለሁ ወይም አስገዛዋለሁ ነው የሚለው። ስለዚህ ሁላችንም የመንፈስ ፈቃድ ማደሪያዎች እንድንሆን እግዚአብሔር ይርዳን። እግዚአብሔር በብዙ አይነት ፈተና ውስጥ አሳልፎን እቺን ደቂቃ ስላደረሰን እናመሰግነዋለን። ጌታ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ጸጋውን ስላበዛልን እናመሰግነዋለን። በዚህ ሰዓት ላይ በምህረቱ በቸርነቱ ፊቱን እንድንፈልግ ስለረዳን እናመሰግነዋለን። ስሙ የተባረከ ይሁን። ስሙን እናከብረዋለን። የእግዚአብሔር ስም የተባረከ ይሁን። እንኳን ወደዚህ ቻናል በደህና መጣችሁ። ከባለፈው የቀጠለ መዝሙረ ዳዊት ምዕራፍ 3 ላይ ነበር ባለፈው ያቆምነው። ምዕራፍ 3ን ጨርሰን ወደ ምዕራፍ 4 ገብተናል። እግዚአብሔር እየረዳን ነው። አሁንም በዚህ ቻናል እየተጠቀማችሁ ያላችሁ ሰዎች፣ እየተከታተላችሁ ያላችሁ ሰዎች እግዚአብሔር አብዝቶ ይባርካችሁ። የእግዚአብሔር ቃል ሲመጣ ያው ዝናብ ከሰማይ ሲመጣ መሬትን እንደሚያረሰርሳት በከንቱ እንደማይመለስ ሁላ የእግዚአብሔር ቃል በከንቱ አልመጣም፣ እንዲሁም በከንቱ አይመጣም ማለት ነው። ሊሰራ ያለውን ስራ ይሰራል። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን የምትከታተሉ ሰዎች በእምነት ሆናችሁ እግዚአብሔርን ቃል ስታደምጡ በእምነት ሆናችሁ የእግዚአብሔርን ቃል አድምጡ። ማለት እግዚአብሔር እንደሚናገረን ሆነን ስናደምጥ ብዙ የእግዚአብሔርን በረከቶች እንቀበላለንና የሚያስተውል አእምሮ እንዲሰጠን ጌታ እንጸልይና የዛሬውን ምዕራፍ 4 እንጀምራለን። ተባረኩ። እግዚአብሔር አባት ሆይ እናመሰግንሃለን። ስለረዳህን እናመሰግንሃለን። አቅም ጉልበት ስለሆንከን እናመሰግንሃለን። ደግሞ ጌታ ሆይ ይህንን ቀን ሰጥተህን ቃልህን እንድናነብ ቃልህን ቆርሰን እንድንካፈል ስለረዳህን እናመሰግንሃለን። ጌታ እግዚአብሔር አንድም ሁለት በተሰበሰባችሁበት በዛ አገኛለሁ ያልክ ጌታ በዚህ ስለተገኘ አመሰግንሃለሁ። አባት ሆይ ጸጋ አግዞን ምሕረትህ ደግፎን ጌታ ሆይ እንድናጠና ስለረዳህ እናመሰግንሃለን። አሁንም የምናጠናውን ጌታ ሆይ ቃል አንተ ባርክልን። አባት ሆይ አንተ ያስጀመርከን አንተ ነህ ጌታ እግዚአብሔር ሆይ አንተ አስቀጥለን። አንተ ደግሞ አስቀጥለህ ጌታ እግዚአብሔር ሆይ አንተ አስጨርሰን። አባት ሆይ ሩጫውን በትዕግስት እንድንሮጥ እንድትረዳን እጸልያለሁ። ጌታ ሆይ በተለያየ ድካም ውስጥ ሆነን ቢሆን ጌታ ሆይ የልጅ ኢየሱስ ክርስቶስ ደም ከኃጢአታችን ከበደላችን እንዲያነጻን ጌታ ሆይ እንለምንሃለን። ጌታ እግዚአብሔር ሆይ ይቅር ስላልከን እናመሰግንሃለን። ቃልህን ደግሞ ስትልከን ከቃል የተነሳ ስለምንፈወስ ስለምንቀደስ እናመሰግንሃለን። ጌታ እግዚአብሔር ሆይ በነገር ሁሉ እናከብረሃለን። ደግሞ ቃልህ እንደሚል ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላልና ጌታ እግዚአብሔር ሆይ በራሳችን ማስተዋል እንዳንደገፍ ጌታ ሆይ እንድትረዳን እጸልያለሁ። ነገር ግን በጸጋህ ጌታ እግዚአብሔር ሆይ በጸጋ ዙፋን ፊት በእምነት ሆነን ጌታ እግዚአብሔር ሆይ ቃልህን እንከፋፈላለን። ቃልህ ጌታ እግዚአብሔር ሆይ ቃልህ ለእያንዳንዳችን ጌታ እግዚአብሔር ሆይ ፈውስ ይሁን። ይሄ ስለሚሆን እናመሰግንሃለን። በነገር ሁሉ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። መዝሙር ምዕራፍ 4ን አውጥተን ከቁጥር 1 ጀምሮ እናነባለን። እንግዲህ ባለፈው ሳምንት መዝሙር ምዕራፍ 3 ላይ የዳዊት ከልጁ ከአቤሴሎም ፊት በሸሸ ጊዜ የነበረውን ሀዘን እና ዳዊት ምን ያህል በእምነት ጥርጣሬ ውስጥ እና በማመን በጸሎት እና በጩኸት ውስጥ እንደነበረ አይተን ነበረ። እግዚአብሔር ደግሞ ረድቶን ዛሬ ለመዘምራን አለቃ በበገናዎች የዳዊት መዝሙር ይላል። እንግዲህ ያንን ምዕራፍ 3ን ያልተከታተላችሁ ከስር ማየት ትችላላችሁ። ምዕራፍ 4 ላይ ደግሞ ለየት ያለ ነገር ነው። እንግዲህ ባለፈው
የተከታተላችሁ ሰዎች ታስታውሳላችሁ ብዬ አምናለሁ። ይህን ቁጥር ምዕራፍ 4ን ስናነበው ደግሞ ለየት ያለ ነገር ነው የምናየው እና ከቁጥር 1 ጀምሮ አነበዋለሁ። ለመዘምራን አለቃ በበገናዎች የዳዊት መዝሙር ይላል። የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። እናንት የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጽድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርክ፣ ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና። የእግዚአብሔር ስም የተባረከ ይሁን። እንግዲህ ባለፈው ክፍሉን ስናየው እንግዲህ ከልጁ ከአቤሴሎም ፊት ሲሸሽ ምን ያህል የሚያስጨንቁኝ በዙ፣ በእኔ ላይ ብዙዎች በእኔ ላይ ተነሱብኝ፣ ከእንደገና ደግሞ ነፍስሽን ደግሞ ነፍሴን አምላክሽ አያድንሽም አሏት ምናምን የሚሉ ብዙ ክፍሎች አሉ። እና ደግሞ በመጨረሻ ደግሞ ወደ ሰዎች ያሉትን ዳዊት እያነሳ ከዛ ደግሞ እሱ ደግሞ ለእግዚአብሔር ያለውን እኔ ግን በእግዚአብሔር እታመናለሁ፣ ወደ እግዚአብሔር እጮሃለሁ፣ በተቀደሰው ተራራ ይሰማኛል የሚሉ ክፍሎችን አይተናል። ዳዊት ምን ያህል ልቡ በእግዚአብሔር ዘንድ የታመነ እንደሆነ፣ ወደ እግዚአብሔር ልቡን እንዴት እንደሚያቀና ተመልክተናል። ምን ያህል በጭንቅ ጊዜ ውስጥም ምን አይነት ምላሽ እየሰጠ እንደነበረ አይተናል ማለት ነው። ዛሬ ደግሞ ዳዊት እንዴት በዛ ጭንቅ ሰዓት ውስጥ ካለፈ በኋላ አያችሁ፣ ያቺ ጭንቅ ሰዓት ውስጥ እያመሰገነ ነበረ። ምዕራፍ 4 ላይም ስትመጡ በገናን የደረደረው አያችሁ። የጽድቄ አምላክ በጠራሁት ጊዜ መለሰልኝ። ምዕራፍ 3 ላይ ያየነው ሲጮህ እንደነበረ ወደ እግዚአብሔር በቃሌ ወደ እግዚአብሔር እጮሃለሁ እያለ እንደነበረ፣ ከእንደገና ደግሞ እየጮኸ እያለ እንደውም መልሱ እንደተሰማለት ያህል በቃ ከተቀደሰው ተራራ ይሰማኛል እግዚአብሔር እያለ ይጮህ ነበረ። ምዕራፍ 4 ላይ ደግሞ የሚገርማችሁ ነገር ስታነቡት አሁን እንዳነበብነው የጽድቄ አምላክ በጠራሁት ጊዜ መለሰልኝ ብሎ ነው የጀመረው። አያችሁ፣ መጀመሪያ ዝማሬውን ሲዘምር የጽድቄ አምላክ በጠራሁት ጊዜ መለሰልኝ ብሎ ጀመረ። ከዛ በጭንቀቴ አሰፋህልኝ፣ ማረኝ፣ ጸሎቴንም ስማ። አየህ፣ እናንተ የሰው ልጆች እስከ መቼ ድረስ ልባችሁ ታከብዳላችሁ ይላል እዚህ ጋር። ከዛ ከንቱ ነገር ለምን ትወዳላችሁ ይልና ሐሰትንም ለምን ትሻላችሁ እየጠየቀ ነው ዳዊት። እና እግዚአብሔር ደግሞ ምን ይል በእግዚአብሔር ዘንድ ምንድን ነው የሚለው? እግዚአብሔር በጻድቁ እንደተገለጠ እወቁ። አያችሁ፣ ወደ እርሱ በጠራሁት ጊዜ ይሰማኛል። ጻድቁ ብሎ ያው በክርስቶስ ነው የጸደቅነው እኛ። ያው በእግዚአብሔር እንደጸደቀ አምኖ ያመነ ሰው እንደነበረ ዳዊት እናያለን። ለዛም ነው በጻድቁ ተገልጧል እግዚአብሔር። አያችሁ፣ እወቁ፣ ይህንን እወቁ፣ እግዚአብሔር በእኔ ተገልጧል፣ ወደ እርሱ በጠራሁት ጊዜ ይሰማኛል። እዩ፣ የኔ አምላክ እንደዚህ ነው እያላቸው ነው። አያችሁ ምን ያህል ቦልድ እንደሆነ፣ ምን ያህል አንሼክብል እንደሆነ ዳዊትን እንመለከታለን። ምዕራፍ 4 ላይ በዝማሬ በቃ ሰምቶኛል ጩኸቴን። መዝሙር 91 ላይ ነው ቆይቼ እግዚአብሔርን ደጅ ጠናሁት ዘንበል አለልኝ ያለውም ከዚህ ጋር ተመሳሳይ ነው። በቃ ዳዊት ሳይሻገር ማመስገን ይወዳል። በቃ እንትን እያለ እግዚአብሔርን ያምነዋል ማለት ነው። እምነት እንግዲህ ከአብርሃም ቀጥሎ ዳዊትን ልናነሳም እንችላለን ማለት ነው። ያው የአብርሃም ያህል እንትን ባይልም ያው ግን አብርሃም ፊርም ነው እንደምናውቀው። ዳዊትም ግን እዚህ ላይ የምናየው ምን ያህል እግዚአብሔርን እንደሚያምነው እንደሚወድም እናያለን ማለት ነው። እና በእሱ እንደተገለጠ ከእንደገና ደግሞ በጠራው ጊዜ እንደመለሰለት እንደሚሰማው
የተናገረው እና ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። ልትናደዱ ትችላላችሁ፣ ነገር ግን ኃጢአት አትስሩ። ምናልባት ወደኛ ኮንቴክስት ዞር አድርጌ ሳወራው ይሄ ነገር ምን ይመስላል ብዬ ሳስብ አንዳንድ ጊዜ የሚያናድዱ ሲቹዌሽኖች አሉ። በህይወታችን በላይፋችን የምናልፋቸው ስትራግሎች አሉ። የተለያዩ ውጣ ውረዶች አሉ እና እንደ ሰው ልንቆጣ፣ ልናዘን፣ ልንበሳጭ እንችላለን። ነገር ግን መበሳጨት፣ መቆጣት እነሱ ነገሮች የእግዚአብሔርን ቤት አይሰሩም አይደለ? ከእንደገና ቁጣም ደግሞ ሲበዛ ወደ ኃጢአት ሊሄድ ይችላል። ሶ ስንቆጣም በመጠኑ በቃ ማድረግ፣ ቶሎ አለመቆየት እዛ ነገር ላይ ማለት ነው። ሀዘንንም አለማብዛት። አንድ ነገር ውስጥ ሀዘን ውስጥ ስንገባ ለሰይጣን በር እየከፈትን ነው። ለዛ ነው በቃ ልክ ስናዘን ወደ ማጉረምረም ልንሄድ እንችላለን፣ ወደ ጥላቻ፣ ሰውንም ወደ መግደል ሊሆን ይችላል። ሊከፋም ይችላል። ከዛም የባሰ ነገር አለ። ጥላቻን፣ ይሄ ክፉ ሀሳብን ማራቅ አለብን። ለዛ ነው ቁጣን ማራቅ አለብን። እንደውም መጽሐፍ ቅዱስ ላይ የሰው ቁጣ የእግዚአብሔርን አይሰራም ይላል። የእግዚአብሔርን ቤት ብቻ እናንተ ታውቁታላችሁ ያው ኮንቴክስቱን። ቁጣ ምንም አያስፈልግም። እንደውም ሌላ ቦታም እንደዚህ ይላል፣ በቁጣችሁ ፀሐይ አይግባ ይላል። እና ተቆጡ ግን ነገር ግን በቁጣችሁ ፀሐይ አይግባ ይላል አይደለ? ለዛ ነው በቃ ቁጣን ወደ ኃጢአት ቼንጅ ቶሎ ለማድረግ በር ነው ብዬ አምናለሁ። እና መጽሐፍ ቅዱስም እንደዛ ነው የሚለው፣ ኃጢአትን አታድርጉ፣ በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። አያችሁ፣ በመኝታችሁ ክፉ ነገር ማሰብ፣ ክፉ በቃ ሰይጣን ወደ አእምሯችሁ የሚለካውን ነገር ማሰብ እንደሌለብን። ከዛ የጽድቅን መስዋዕት ሰው፣ በእግዚአብሔርም ታመኑ። የጽድቅ መስዋዕት ማለት ያው ዳዊት እንደሰዋው ምስጋና ሊሆን ይችላል፣ ዝማሬ ሊሆን ይችላል። ለእግዚአብሔር በራሳችን በህይወታችን ለእግዚአብሔር አክብሮት፣ ለእግዚአብሔር አምልኮ መስጠት ሊሆን ይችላል። የጽድቅ መስዋዕት ይባላሉ እነዚህ። እና በጎውን ነገር አስቡ፣ በልባችሁ በመኝታችሁ ቅዱስ ሁኑ። የእግዚአብሔር ሀሳብ ይሄ ነው በቃ። ቁጥር 5 ላይ ነው ማለት ነው። የጽድቅን መስዋዕት ሰው፣ በእግዚአብሔርም ታመኑ። በእግዚአብሔር መታመን ራሱ መስዋዕት ነው። በገና መደርደር መስዋዕት ነው። መዘመር መስዋዕት ነው። ማገልገል መስዋዕት ነው። እግዚአብሔርን በታማኝነት ሆኖ ሰዎችን መርዳት መስዋዕት ነው። ለሰዎች መልካም ማድረግ መስዋዕት ነው። እንደውም ያዕቆብ ምዕራፍ 1:27 ላይ ፍጹም የሆነው አምልኮ ባልቴቶችን፣ ባል የሌላቸውን ሰዎች ማገዝ፣ የወደቁትን ማንሳት ነው አይደለ? እና እግዚአብሔርን ማገልገል፣ ከእንደገና ደግሞ በህይወታችን ንጹህ ልቦና፣ በአእምሯችን ንጹህ ልቦና ሲኖረን እግዚአብሔር ይደሰታል። እና በቃ ቁጣ ላይ መቆየት የለብንም የሚለውን ነገር ያስተምረናል። የጽድቅን መስዋዕት መሰዋት አለብን ማለት ነው። ቶሎ ቶሎ ብዬ ስሄድ ቁጥር 6 ላይ በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህን ብርሃን በላያችን ታወቀ፣ በልቤ ደስታን ጨምር፣ ከስንዴ ፍሬና ከወይን ዘይት ይልቅ በዛ ይላል። እንደዚህ የሚጠይቁ አሉ። አየህ፣ የኛ እምነት ደግሞ ተቃራኒ ያላቸው ሰዎች አሉ። የሚያጉረመርሙ አሉ፣ ጥላቻ ያላቸው አሉ፣ ሁከትም የሚረጩ አሉ፣ መጥፎ ሀሳብ ያለባቸው አሉ። የሰው ሀሳብ ሳይሆን የሰይጣን ሀሳብ ማለት ነው የሚያስቡ። እነዚህ ነገሮችን አታክ ማድረግ የምንችለው እኛ በተቃራኒ በእግዚአብሔር ሳይድ ሆነን ብቻ ስንቆም ነው እንጂ እኛ በግላችን እንደዚህ አይነት ነገሮችን ፋይት ማድረግ አንችልም ካለ ሆሊ ስፒሪት በስተቀር ማለት ነው። ለዛ ነው በቃ በጎውን ማን ያሳየናል የሚሉ ብዙ ናቸው። ነገር ግን የፊትህ ብርሃን በላያችን ታወቀ፣ በልቤ ደስታን ጨመር። አያችሁ፣ በእግዚአብሔር ብርሃን የተነሳ ነው እንጂ ጨለማ ማሸነፍ የምንችለው። ጨለማው በእኛ ብርሃን መሸነፍ አይችልም። በእኛ ብርታት መሸነፍ አይችልም። የእግዚአብሔር ኃይል ሲገለጥ ነው ጨለማ መሸነፍ የሚችለው። ይህን ያሳየናል። ቁጥር 6 በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊት ብርሃን በላያችን ታወቀ፣ በልቤ ደስታን ጨመር፣ ከስንዴና ከፍሬ ከወይን ከዘይትም ይልቅ በዛ ይላል። አሜን።
እግዚአብሔርን የሚያውቅ ሰው ከእግዚአብሔር ጋር ኢንካውንተር ያደረገ ሰው በቃ ያንን ግሬስ ያንን ቅባት አለመቀበል አይችልም። በቃ ፊቱ አለማብራት አይችልም። የእግዚአብሔር ፕሬዘንስ ውስጥ ስላለ መገኘቱ ፊቱ ውስጥ አለ። በቃ ፊቱ ላይ እንደው ሙሴን አይታችሁት ከሆነ ሙሴ እኮ ከእግዚአብሔር ጋር ተገናኝቶ ሲመለስ እንዴት ነው ፊቱ እኮ አዲስ ነው የሆነው አይደለ? እንዴት እንዳብረቀረቀ አይታችኋል። እግዚአብሔርን ኢንካውንተር ማድረግ በቃ ይሄ ነው ጊፍቱ። በረከት አለው። ሻይን የሚያደርግ አህዛቦች እስኳን እስኪያዩን ድረስ ሲያዩን እስኪሸሹንም ድረስ እስከ ድንጋጤና ሞገስ እግዚአብሔር ይሰጣልና ያ ሁሉ የሚሆነው ግን ምን ከማድረግ የተነሳ ነው? ኃጢአትን ካለማድረግ የተነሳ ነው። ተቆጡ፣ ነገር ግን ኃጢአትን አታድርጉ፣ ቁጣችሁ በልክ ይሁን እንደማለት ነው። ስለዚህ እግዚአብሔር ይረዳናል አምናለሁ። ቁጥር 8ን ላንብብና እንጨርሳለን የዛሬውን። ጌታ ረድቶናል። በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና። ጌታ የተባረከ ይሁን። እንግዲህ ከዚህ በፊትም ክፍል 2 ይሁን 3 ላይ አላቅም ነግሬያችሁ ነበረ። ማለት መተኛት ማንቀላፋት በእግዚአብሔር ዘንድ በእግዚአብሔር ፊት በእርግጥ ስንፍና የሚባለው መተኛት አለ። አንደኛው ደግሞ መተኛት በእግዚአብሔር ማረፍ ነው። ይሄ አሁን ስለ እንቅልፍ አይደለም የሚያወራው። ስለ ምንድን ነው? በእግዚአብሔር ፊት ስለ ማረፍ በቃ እረፉን የማምላክ እንደሆንኩ እወቁ እንዳለ ጌታ። በቃ በእግዚአብሔር ፊት መተኛት ማለት የስጋን ነገር ለስጋ ነገር አክቲቭ ስጋን ገድሎ በቃ ስጋን መግደል ማለት ነው። በቃ እና በእግዚአብሔር እምነት ውስጥ መተኛት። ስንተኛ እንዴት ነው? አምነን አይደለም የምንተኛው እንጂ አውቀን እኮ አይደለም የምንተኛው። እኔ እንቅልፌን ካልኩሌት አድርጌ አይደለም። በእምነት ነው የምተኛው አይደለ? እንዲሁ እግዚአብሔርን ማመን ደግሞ በእውቀት ሳይሆን በእምነት ነው። በእርግጥ እውቀት ምንድን ነው የሚያስፈልገው? ያንን እምነትን ያስረግጥልናል እንጂ እምነትን አያረጋግጥልንም። እምነትን የሚያረጋግጥልን እግዚአብሔር ነው። በእግዚአብሔር ላይ ያለን እምነት የሚረጋገጠው በውስጣችን ያስቀመጠው የእግዚአብሔር መንፈስ ነው። ስለዚህ እግዚአብሔርን ማመን ነው መተኛት ማለት እዚህ ኮንቴክስቱን ስናየው ማለት ነው። እኔም እንደተረዳሁት እኔም ተኛው አንቀላፋው፣ አቤቱ አንተ ብቻህን በእምነት አሳድረኸኛል። አያችሁ፣ በእምነት አሳድረኸኛል። የሚያሳድሩ ማን ነው? እግዚአብሔር መንፈስ ቅዱስ። አያችሁ። ስለዚህ እግዚአብሔርን ማመን ይሆንልን ማለት ነው። የዛሬው መጨረሻ መልእክቴ ምዕራፍ 4 ላይ እምነታችን በስራ መሆን አለበት። ስራ ብቻ ሳይሆን እምነት ብቻ ሳይሆን ጌታ ባላንስ አድርገን እንድንይዝ እግዚአብሔር ይፈልጋል። በእምነትና በስራ እግዚአብሔር ያምናል። እግዚአብሔር የስራ ሰው ነው። እኛን ሲሰራ በቃ ሰርቶን ነው አይደለ? ከቀን 1 እስከ 7 ድረስ እግዚአብሔር ያደረገው ነገር አለ። እግዚአብሔር በቃሉም ነው፣ አንዳንድ ጊዜም ደግሞ በእጁ ወርዶም ይሰራል። እግዚአብሔር እንደዛ ነው። በአፉም ተናግሮም ሁን ይላል። ከፈለገም ደግሞ በራሱ አምሳል ደግሞ እኛን መፍጠር ይችላል። እግዚአብሔር ሁሉን ቻይ አምላክ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔርን እንድናምን ነው ይሄ ምዕራፍ 4። እግዚአብሔርን በማመን እግዚአብሔር ሊደሰት እንደሚችል መስዋዕትም ደግሞ ነው። በቃ የመጨረሻው መስዋዕት ምንድነው? እግዚአብሔርን ማመን ነው ብዬ ማምነው። አገልግሎታችን ሊሆን ይችላል፣ ግን አገልግሎት ከምኑ ነው የሚቀድመው? ከማመን ነው የሚቀድመው። ሰው እግዚአብሔርን ማመን የመጨረሻው መስዋዕታችን የመጀመሪያው መስዋዕታችን ነው። በቃ እግዚአብሔር እንድናምነው ይፈልጋል። የእግዚአብሔር ስም የተባረከ ይሁን። ስለተከታተላችሁኝ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እቺን ትንሽ ደቂቃ ተጠቅመን እግዚአብሔር በውስጣችን ዘር ስላስቀመጠ ያ ዘር ደግሞ እንደሚበቅል አምናለሁ። እግዚአብሔር ይረዳናል። ተባረኩ። ይህን ቪዲዮ ያያችሁ ሰዎች ለሌሎች ሼር ማድረግ ትችላላችሁ። እንዲሁም ሰብስክራይብ እና ላይክ ማድረግ ትችላላችሁ። ሰፖርት ያደረጋችሁኝ ሰዎች እግዚአብሔር ይባርካችሁ። ተባረኩ።